የያየሰው ፖለቲካ አቋም ወደ ትህነግ ወይም ወደ ህወሓት ያመዘነ ነው የሚል ነገር ይነሳል። በቅድሚያ እውነት አሰብ ህወሓት ከ160 የፖለቲካ ድርጅቶች አንዱ ነው። ኢህአዴግ ይፍረስ ወይስ ይታደስ ብዬ መፍረስ አለበት ብዬ ጽፌያለሁ። ኢህአዴግን ማፍረስ ጠቃሚ እንደሆነ የ36 አምባገነኖች አገር እንደሆነች ያኔ ነው የጻፍኩት። ዛሬ ጠቅላይ ሚኒስትሩና እነ ሙስጠፌ ሳሊቤት የሚያደርጉበትን የአጋር ድርጅቶች ጉዳይ እኔ እማምነው በወቅቱ ስርዓቱን ባንክም ታንክም ያለውን ስርዓት ሳይንሳዊ በሆነ ትችት መተቸት መቻል። አሁን ህወሓት ከስልጣን ወርዷል ከተባለ ጉዳይ አይደለም። ምን እሱ እሺ፣ ወደ ትግራይ ቲቪ የገባበትን እንትን በዚህ እናንሳ። ለምን ገባ ማለት እንደዚህ አትተች። ባለውለታዬ ናቸው ጠቅላይ ሚኒስትሩ፣ መንግስት ባለውለታዬ ነው ወዘተ የሚል በዛ ከባለቤቶቹ አካባቢ ማለት ፋይናሊ በቃ በዚህ ሁኔታ መቀጠል ለኔ ለቢዝነስ ያደጋ ስለሆነ ኢሳያስ አፈወርቂንና አብይ አህመድ ጠቅላይ ሚኒስትራችንን እየተቸህ ስለሆነ ካንተ ጋር መስራት ለቢዝነስ ያደጋ ነው፣ ስለዚህ በቃኝ እና ውጣ ተባልኩ። ጫናለው፣ በጣም ጫናለው። ምንም ስፖንሰር የለውም እስካሁን። የኦሮሞ ልሂቃን ወይም ደግሞ የኦሮሞ ፖለቲከኞች የትግራይና የአማራን ህዝብ ለማጋጨት ሆነ ብለው ይሰራሉ። ጠቅላይ ሚኒስትሩ ሄደው ወሎ የቦሩ ሜዳ ጦርነትን ይጠቅሳሉ። አሁን አይደለም ያጣል እኔ አይደለሁም ያጣላችሁ ነው። በታሪክ አጋጣሚ የተገኘ ስልጣን አለ። ይህንን ስልጣን ለማስቀጠል አጌንስት ሴሜቲክ ሶሳይቲ ነው መሰራት ያለበት ነው። ኩሽቲክ የሚባል ማህበረሰብ እየተመሰረተ እንደሆነ አታውቅም? አፄ ዮሐንስ ጎጃም ድረስ መጥተው 17000 አማራ ገደሉ ይላል አንድ የታሪክ ሰው ነኝ የሚል ሰው። በቅርቡ የተሰማው ዜና የአባይን ወደ 1300 ገደማ ሜጋዋት እንዲቀነስ የማድረግ የጠቅላይ ሚኒስትሩ ጉዳይ አይደለም። ባይዘው የህዳሴ ግድብ የህዳሴ ግድብ ሁለት ሰክሰስፉል ነገሮች ኢትዮጵያ ውስጥ አምጥቷል። እነዚህን ሁለት ድሎች አሁን አተናቸዋል። ህዳሴ ግድብ ላይ ያነሳ ያለው ለፖለቲካ ስራ ነው የዋለው፣ 50% አልተጠናቀቀም ወዘተ ወዘተ ብለው ጠቅላይ ሚኒስትሩ አራከሱ። ጠቅላይ ሚኒስትሩ ሄደው ወላሂ ምንም ጥፋት አናደርስባችሁም አሏቸው። እንዴት አላችሁ የተከበራችሁ የኢትዮ ታይምስ ቤተሰቦች? ዛሬ እንግዲህ ከአንድ እንግዳ ጋር ቆይታ ለማድረግ እዚህ ተገኝተናል። የዛሬው እንግዳችን ጋዜጠኛ ያየሰው ሽመልስ ነው። እንግዲህ ከያየሰው ሽመልስ ጋር በወቅታዊ ፖለቲካዊ ጉዳዮች ጋር ቆይታ እናደርጋለን ማለት ነው። ያየሰው ሽመልስን ለማስተዋወቅ ያህል ከዚህ ቀደም በኤኤንኤን ቴሌቪዥን፣ በናሁ ቴሌቪዥን የምናውቀው ጋዜጠኛ ነበረ። አሁን ደግሞ በትግራይ ቴሌቪዥን በሚተላለፈው የኢትዮ ፎረም ፕሮግራም ላይ ዋና አዘጋጅ ሆኖ እያቀረበ ይገኛል። በሌላ በኩል ደግሞ በፍትህ ጋዜጣ ላይም እንዲሁ የተለያዩ ሐሳቦችን ሲጽፍ እናውቀዋለን ማለት ነው። ከሱ ጋር ነው ቆይታ የምናደርገው። በቅድሚያ ጋዜጠኛ ያየሰው ስለ ቆይታ